የስልካችንን ባትሪ መጣጭ የሆነውን አፕሊኬሽን ዛሬ ያሳያችኋለሁ። ሰላም አለይኩም አብዲ ዩቲዩብ ቻናል ቤተሰቦች፣ ዛሬ ማሳያችሁ በጣም ብዙ ጊዜ ስንጠቀምበት የነበረው ነገር ግን በስተጀርባው የስልካችንን ባትሪ ሲመጥ የነበረው ጉግል ፕሌይ ስቶር ነው ማለት ነው። ቀጥታ ወደ ፕሮሰሱ ገብቼ አሳያችኋለሁ። ጉግል ፕሌይ ስቶር እንግዲህ በጣም ብዙ ነገርን ይጠቅማል። ይሄ ግልጽ ነው። ግን እንዴት አድርጎ ነው ዳታችንን እንዲሁም ቻርጅ ብቻ አይደለም ዳታችንን ሁሉ ነው የሚጨርሰው። ዳታችንን ኢንተርኔታችንን ጠብ የሚያደርገው ይሄንን እንዴት ማስቆም እንዳለብን እስከነ መፍትሄ ያሳያችኋለሁ። እስከ መጨረሻ ተከታተሉ። ቀጥታ ወደ ጉግል ፕሌይ ስቶር እንደገባችሁ እዚች ጫፍ ላይ የስልካችሁ ላይ ባለው ጂሜል አማካኝነት እዚህ ጋር ፕሮፋይሉን ትጫናላችሁ። ከተጫናችሁ በኋላ እንደዚህ ዝርዝር ይመጣላችሁ። እነዚህ ዝርዝር ሲመጣላችሁ ወደ ታች ትወርዳላችሁ። ከወረዳችሁ በኋላ እዚህ ጋር ሴቲንግ የሚል ታገኛላችሁ። ሴቲንግ በሚለው ካገኛችሁ በኋላ እዚህ ጋር ጀነራል የሚል አለ። እዚህ ጋር ደግሞ ኔትወርክ የሚል አለ። እሺ የወጪኛው ላሳያችሁ። ሁለተኛ ላይ ያለችው እዚህ ጋር እንደምታዩት አውቶ ዳውንሎድ ይባላል። ይሄ አውቶ ዳውንሎድ የሚባለው ስልካችን ኦቨር ኤኒ ኔትወርክ ይላል። ይሄው ዳታ ቻርጅ አፕላይ ይላል። ዳታችን ላይ እንደምታዩት ዳታ ቻርጅ አፕላይ ይላል። ኦቨር ኤኒ ኔትወርክ ማለት ማንኛውንም ኔትወርክ ዳታንም ማገኘ ዋይፋይንም ማገኘ ስልካችሁ አፕዴት ከፈለገ አፕዴት ቀጥታ ያደርጋል። አፕዴት በሚያደርግበት ሰዓትም ለራሱ ራን ስለሚያደርግ ቻርጃችሁን ጠብ ያደርጋል፣ ኢንተርኔታችሁን ዳታችሁንም ይበላል ማለት ነው። ሁለተኛ ላይ እንደምታዩ ደግሞ ኦቨር ዋይፋይ ኦን ይላል። ዋይፋይ ባላችሁ ሰዓት ለምሳሌ ስልካችሁ ዋይፋይ ባገኘ ሰዓት ብቻ አፕዴት እንዲያደርግ ወይም ደግሞ የምትፈልጉትን እንድትጠቀሙ ለራሱ አፕዴት እንዲያደርግ አንዳንድ አፕሊኬሽኖችን ለራሱ አፕዴት ያደርጋል። ለራሱ አፕዴት ሲያደርግ ቻርጅ የሚደርሳል፣ ዳታችሁ ይደርሳል። ኦቨር ዋይፋይ በተገኘ ሰዓት ብቻ። ሶስተኛ አስኪሚ ኤቭሪ ታይም። አስኪሚ ኤቭሪ ታይም ማለት እናንተ አፕዴት በምትፈልጉበት ሰዓት ብቻ አስክ ትነግሩታላችሁ። እዛኔ አፕዴት ያደርግ። ካለበለዚያ በራሱ ጊዜ አፕዴት እያደረገ ቻርጃችሁን ኢንተርኔታችሁን አይጨርስም። ስለዚህ አስኪሚ ኤቭሪ ታይም የሚለው ላይ ታረጋላችሁ ማለት ነው። እዚህ ጋር ደግሞ የማሳያችሁ ምንድነው፣ ይሄም አውቶ አፕዴት ይባላል። እንደምታዩት አፕዴት ኦል ኦቨር ዋይፋይ ሞባይል ዳታ ይላል። ይሄ አፕዴት ኦል አፕሳን አፕዴት ይላል። ምንም አይነት አዳዲስ ነገሮች ሲመጡ አዳዲስ አፕዴቶች በሚመጡበት ሰዓት ያለ እናንተ ፍቃድ በራሱ ጊዜ እንደፈለገ አፕዴት ያደርጋል ማለት እንደፈለገ ያደርጋል። ይሄም የእናንተን ባትሪንም ቻርጅም ጠብ ነው የሚያደርገው። ሁለተኛ ላይ ደግሞ እንደምታዩት አፕዴት ዊዝ ሊሚት አማውንት ኦፍ ሞባይል ዳታ ይላል። እንግዲህ ስልካችሁ ውስጥ ምን አይነት ያክል ዳታ እንዳለ ያው እናንተ ናችሁ የምታውቁት ማለት ነው። ዋይፋይ ብቻ ወይም ደግሞ በእንትን ብቻ ማለት ነው። ይሄ ሁለተኛ ላይ ይሄ አፕዴት ዊዝ ሊሚት አማውንት ኦፍ ሞባይል ዳታ የሚለው የተመረጡ ማለት ነው። የተወሰነ ሞባይል ዳታ መጠን ብቻ ኑሯችሁ በዛ ማዘመን ወይም ደግሞ ማደስ ወይም ደግሞ አፕዴት ማድረግ ወይም ደግሞ እናንተ አስፈላጊ በሆናችሁበት ጊዜ ብቻ ጥቂት አፕሊኬሽኖች የምትፈልጉ ለምሳሌ ዋትስአፕ የምትፈልጉ ዋትስአፕን ብቻ አፕዴት እንዲያደርግላችሁ ማድረግ ነው ይላል ሁለተኛ ላይ። ሶስተኛ ላይ ደግሞ አፕዴት ኦቨር ዋይፋይ ይላል። አፕዴት ኦቨር ዋይፋይ ማለት ትርጉሙ በዋይፋይ ብቻ አዘምን ማብራሪያ ስልኩ አፕሊኬሽን በራሱ ጊዜ የሚደርሰውን ከዋይፋይ ጋራ ሲገናኝ ብቻ የሞባይል ካርዶን ለመቆጠብ በጣም የተመረጠ አማራጭ ነው። እንደዛ አድርጋችሁ መቆጠብ ትችላላችሁ። ሶስተኛ ደግሞ ዶንት አፕዴት ነው። ዶንት አፕዴት እንግዲህ እናንተ ካልፈለጋችሁ አለማድረግ ነው። በምትፈልጉበት ሰዓት በራሱ ጊዜ አታዘምን ብላችሁ ትእዛዝ ትወላችሁ። እናንተ በምትፈልጉበት ሰዓት ጊዜ ብቻ አፕዴት እንዲያደርግላችሁ ማድረግ ነው። በእንደዚህ አይነት እንትናችሁን መቆጠብ ትችላላችሁ። ቻርጃችሁን መቆጠብም ትችላላችሁ። ካለበለዚያ ቻርጃችሁንም ዳታችሁንም ጠብ ያደርግና ይጨርስባችኋል ማለት ነው። ሌላው እንግዲህ ወደ ጀነራሉ ስገባ የተለያዩ ነገራቶች አሉ። እዚህ ውስጥም ቪዲዮ እንዳይረዝምባችሁ በሌላ ጊዜ አሳያችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሌላ ቪዲዮ እንገናኛለን። አብዲ ነኝ። ሰላም ሁኑ። አብዲ ቲዩብ ሰብስክራይብ ያድርጉን።